ሰላም እንዴት ናችሁ? ሙዚቀኛ ማኑኤል እባላለሁ። ዛሬ ኤፍኤል ስቱዲዮ ሞባይል ከዜሮ ጀምረን እናያለን ማለት ነው። ብዙ ልጆች አፕሊኬሽኑ አላችሁ ምናምን ኢምፖርት እያደረጋችሁ ነው የምትጠቀሙት። የራሳችሁን ስታይል ውስጥ ገብታችሁ እንዴት አድርጋችሁ እንደምትፈጥሩ እናያለን ማለት ነው። በቀስት እያሳየው አብራችሁ እየተከታተላችሁኝ እንቆያለን። መጀመሪያ አፕሊኬሽኑን እንደከፈታችሁ እንደዚህ አይነት ነገር ይመጣል፣ ወይም ደግሞ ሌላ ነገር ይመጣል። ከዛ ቀጥታ ምንድነው የምናደርገው? ከዛ ቀጥታ ወደ ቀስቱ ወደሚያሳይበት ቦታ ጋር ትሄዳላችሁ ማለት ነው። ከዛ እሷን አንዴ ምን እናደርጋለን? ጀስት ክሊክ ብቻ ማድረግ ማለት ነው። እሷን ቦታ ስትጫናት እዚህ ጋር ብዙ ፋይሎች አሉ። አሁን ባለፈው የሰራሁት ነው ብዙ እኔ ብዙ ስለሰራው እዚህ ጋር ብዙ ነገሮች አሉ። ከዛ ሌላ ደግሞ ምን የምላለ ከዛ ኒው የምላለ ማለት እዚህ ጋር ቀስቱ እንደሚያሳያችሁ እዚች ጋር ኦኬ፣ እዚህ ጋር ቀስቱ የሚያሳይበት ቦታ ጋር እዚህ ጋር ማለት ነው። እዚህ ጋር እየታያችሁ ነው ብዬ ተስፋ አደርጋለሁ። እዚች ጋር ኒው የምላለ እሷን አንዴ ክሊክ እናደርጋለን። አንድ ጊዜ ብቻ ጀስት እነካለን ዝም ብለን። ከዛ ነካ ነው። ከዛ ቴምፕሌት፣ አውትዶር ሪከርዲንግ፣ ዲስኮርስ ምናምን እነዚህ አላስፈላጊ ነገሮች ናቸው ለአሁኑ። ቀጣይ ጊዜ እናያለን። ከዛ ኤምፒቲ የሚላለ እሷን ከላይ ያለችውን አንዴ መንካት፣ በትንሽዬ ጽሁፍ ተጽፋለች እዚህ ጋር። ከዛ እሷን ነካዋት። እዚህ ጋር ሴቭ የሚላለ ዲስካርድ ቼንጅስ ብዬ ልግበኔ በመካከለኛው ማለት ነው። ከዛ እዚህ ጋር ኒው ሶንግ የሚላለ ከዛ ቴምፖ፣ ኪ፣ ክሮማቲክ ምናምን እዚህ ጋር ብዙ ነገሮች። ለዛሬ ዲስኮ ስለምንሰራ ታይም ሲግኒቸር 4x4 አድርገን በቃ በዚህኛው ኦኬ ብለን እንጓዛለን። ሌላ ለሬጌ ሌላ ነው፣ ለሁሉ ለእያንዳንዱ ስታይል ሌላ ነው የምንጠቀመው። ስለዚህ ኦኬ ብዬ ልግባኝ ገባሁን። ከዛ እንደዚህ አይነት ነገር አገኛለሁ። ጀስት እዚህ ጋር ምንም ቢከፍትም ምንም ባደርግ አይሰራም። ድራም አዲስ እንመርጣለን፣ ኮርድ እንመርጥለታለን ገና ማለት ነው። ከዛ እዚህ ጋር የፕላስ ምልክቷ አለች አይደል? እችኛዋን ለንካት አንዴ፣ ፕላስ ምልክቷ ማለት መንካት። ከዛ እዚህ ጋር ብዙ ነገር ያስመርጣል። ብዙ ናቸው እዚህ ጋር ሱፐር ሳው ምናምን ድራምስ። ከዛ አሁን ለአሁኑ ፕላስ አድርጌ ቻናሉን አንድ ጊዜ አድ ማድረግ የፈለኩት ምንድነው እዚህ ጋር ድራምስ መጀመሪያ ላይ ስታይሉ እንዲሰራ ማለት ሪዝሙ እንዲሰራ የፈለኩት በድራም እንዲጀምር ስለሆነ፣ በኮርድ የሚጀምሩ ልጆች አሉ። በተለያየ ነገር መጀመር ይቻላል። እኔ ድራም ይመቸኛል ቀድሞ ለመጀመር። እስቲ ድራም ስላለው ከላይ በኩል ያለው ማለት ነው ይሄኛው ከላይ በኩል ያለውን መረጥ። ከዛ እዚህ ጋር ብዙ ነገር አለ። WD አኮስቲክ የሚለው መጀመሪያም ተመርጦ ነው የሚቀመጠው ዲፎልትሊ ማለት ነው። ከዛ ሶሪ መረጥኩኝ ታላቁ። ይህንን አጠፋና ድጋሚ ይገባል ነው። ከዛ ፕላስ የቅድሟን ስቴፕ መድገም ድራምስ። ከዛ WD አኮስቲክ 01 የሚለውን መንካት አንዴ ብቻ። ከዛ የቅድሟን WD ድራምስ እንዳላችሁ WD አኮስቲክ 01 የሚለው ተመርጦ ነው የሚቀመጠው። ጀስት እሱ መክፈት ብቻ ነው። ከዛ ሌላኛው እዚህ ጋር አንዴ ይሄን ዙም አውት ማድረግ ይቻላል፣ ዙም ኢን ማድረግ ይቻላል። እንደዚህ ያረጋጀት እንደተመቻችሁ አድርጋችሁ መጠቀም ትችላላችሁ። አሁን እዚህ ጋር ምንድነው የምናደርገው? እንደዚህ እናደርጋለን ማለት ነው። ሰፋ እንድል ከዛ እንደዚህ ልጠፋ ይችላል። ቦርዷን አንዴ ብቻ መንካት። ከዛ እንደዚህ ማለት ነው። ከዛ እንደዚህ ስትነኩት እንዴት ነው ያደረኩት? እያያችሁ ነው። አንዴ ስትነኩት ክሊፕ የሚል ይመጣል። ከዛ አንድ ጊዜ መድገም ማለት ነው። ሁለተኛ ጊዜ እሷን ክሊፓን ስትደግሙት እንደዚህ አይነት ነገር ቦርድ የሚመስል ነገር ይመጣል። ከዛ ቦርዷን አንድ ጊዜ ስትነኩት ኤዲት ይምላል እዚህ ጋር ከታያችሁ ኤዲት፣ እሷን እንደንካት አንዴ። ከዛ ገባ ማለት ውስጥ በቀላሉ። ከዚህ ጋር ሌላ ብዙ ነገሮች አሉ።
አሁን እዚህ ጋር ነው ብዙ ልጆች አሁን እውቀት የሚጠይቀው እዚህ ጋር ነው። በቃ የድራም እውቀት ማለት ነው። ትንሽዬም ቢሆን አሁን ለምሳሌ ቸርች ስታይል የምትቀዱ ልጆች ምናምን ነው የምትችሉት እንጂ እዚህ ሌላ ልጆች አሁን ከዚህ በኋላ የምትችሉ አይመስለኝም። ከዚህ በኋላ ያለውን ስቴፕ ከተማራችሁ ኦኬ ትችላላችሁ ማለት ነው። ቀጣይ አሁን አዲስ እውቀት ይፈልጋል። ስለዚህ እዚህ የሆነ ነገር ለማሳየት ልሞክር ዝም ብዬ እዚህ ጋር ኪክ አለ። ይሄኛው ስኔር ይባላል። ይሄኛው ታምታም ስኔር ፐርኩሽን። እሺ ሀያት አለ። ሀያት ሴሚ ኦፕን 01 ምናምን ብቻ እንደዚህ እያለ ክራሽ ምናምን አለው። ከዛ እዚህ ጋር ስንት ባር አለ? አራት ባር አለ ማለት ነው። አራት እዚህ ጋር እሺ። ከዛ አራት ባር አለን። አሁን እዚህ ጋር ማድረግ ያለብን ሌላኛው ነገር ምንድን ነው? ቴምፖ ማስተካከል። ቴምፖ ለማስተካከል አሁን ብዙ ልጆች ይቸገራሉ። እዚህ ጋር በቀላሉ እንዴት አድርገን እናስተካክል ቴምፖውን? ይህንን ስነካው ቴምፖ እዚህ ጋር አለ። እዚች ጋር 140 የምትለዋለች አይደል? ቀስቱ እያሳየ ነው። ተመልከቱ። እሷን አንዴ ነካው። ከዛ እዚህ ጋር የኔው አፕዴትድ ቨርዥን ስለሆነ ብዙ ነገር አለው እዚህ ጋር ማይነስ 10 ምናምን ማይነስ 10 የለም በዛኛው በድሮ ማለት ነው። ስለዚህ ምን አደርጋለሁ እዚህ ጋር በማይነስ 10 ልቀንስለት ወይም ደግሞ እንደዚህ ማሽከርከር ይቻላል። በትልቁ ኪቦርድ ላይ ዳታ ኢንተር አለች አይደል? እንደሷ ማለት ነው። ከዛ እስከ 120 ማሽከርከር ወይም ደግሞ 140 ላይ ነበር አይደል ቅድም ማይነስ 10 ማይነስ 20 ማይነስ 20 ስናደርግለት 120 ላይ ቁጭ ይላል ማለት ነው። ስለዚህ አሁን ቀጥታ ወደ ዲስኩ ስራችን ላይ እንገባለን። እንደ ቅድሙ ቦርዳን ነካው ኤዲት አለው ገባ ወደ ውስጥ። ከዛ እዚህ ጋር እንዳያደናግራችሁ ምንድነው የምናደርገው እዚህ ጋር ኪክ ላይ ኪክ ከኪክ ፊት ለፊት ብዙ ነገር አለ እዚህ ጋር አንድ እዚህ ጋር ለምሳሌ አሁን እዚህ ጋር ዲስኮ ስለሆነ አንድ በፊተኛው ሪትሙ እኩል እንዲመጣ በእያንዳንዱ ባር ፊት ለፊት ላይ መቀመጥ አለባቸው እነዚህ ነገሮች ማለት ነው። ዜሮ ነበር እዚህ በጥቁሩም ቦርድ ባር ላይ አንድ በዚህኛውም አንድ በዚህኛውም አንድ በዚህኛውም አንድ አያችሁት? ኪኩን ጨርሰናል ማለት ነው። ኪክ ማለት ኪክ አለ። ኦኬ ኪክ አለ። ኪክ በእግር ነው የምንረገጠው ታውቃላችሁ ድራም ላይ። ስለዚህ የእግር ስራ ጨርሰናል ይላል። ከዛ ደግሞ ቀጣይ ሀያት እናስገባ እስቲ ሀያት እሺ ዝም ብዬ እስቲ በሁለት ለምላ እንደዚህ እያደረኩ ነው። እናንተ ስቴፖቹን እያያችሁ ቤት በተደጋጋሚ እየሞከራችሁ መሞከር ትችላላችሁ ማለት ነው። ኦኬ ስኔሯን ደግሞ ሶስት ባዶ ቦታ በማስቀረት በመጨረሻኛው ላይ በጥቁሩ ላይ ብቻ ከዛ ደግሞ እዚህ ጋር ኦኬ እዚህ ጋር ደግሞ በትንሽ ጥቁር ካለው ቀላ ከሚለው ላይ ሶስተኛ ላይ ከዛ እዚህ ጋር ሌላ ነገር ምንድነው ክራሽ በክራሽ እንደጀመር ማለት ነው። ሀያት ኦፕንድ ነው ሶሪ ክራሽ ኦኬ እዚህ ጋር ነው። ኦኬ በቃ ዲስኮ ስታይል ተሰራ ማለት ነው። አሁን ኦኬ እንደዚህ አድርጌ ነው የወጣሁት። እዚህ ጋር ከገባችሁበት ከማንኛውም ቦታ እንደዚህ እያደረጋችሁ ማውጣት ይቻላል። ኦኬ ቀስተዋለች አይደል እዚህ ጋር እሷን አንዴ ነካለሁ እወጣለሁ በቃ እሺ ኦኬ አንድ ዲስኮ ስታይል ሰራው ማለት ነው። ድራሙን ብቻ አሁን ኮድ የምናስገባለን ብዙ ነገር እናስገባለን እንቀጥላለን ፓድም ምናምን
ብቻ እንቀጥላለን። እሺ አሁን ምን ላስገባ? እሺ ቤዝ ትንሽ እየልስራለት ብዙም አይደለም ግን ቤዝ ላይ እሺ ከዛ ቤዝም ላይ እንዲቅድሙ መረጥኩ። ኦኬ ሶሪ ላሳያችሁ ቤዝ አመራረጥ። ድራምም ላይ ፕላስ ብለን ነው የምንገባው። አሁንም ቤዝም ላይ ፕላስ ብለን ነው የምንገባው። ፕላስ ብለናል። ኢንስትሩሜንት ቅድም ድራምስ ላይ ድራም ልምድ ስለሆነ ድራሞች አንድ ቦታ ስለሚቀመጡ ድራምስ ብለን ገብተናል። ከዛ ደግሞ ቤዝ ደግሞ ሴንስ ምናምን ብራስ ምናምን ያለው ኢንስትሩሜንቱ ስለሆነ ኢንስትሩሜንት የምትለውን አንዴ እነካለሁ ማለት ነው። ከዛ ሌላ ምን አለ እዚህ ጋር ኪቦርድ ምናምን የሚላል ኪቦርድ ውስጥ የለም። ቤዝ ጊታሮች ማለት ቤዝ ጊታሮች ያሉት ጊታር ውስጥ ነው። ስለዚህ ጊታር የምለውን አንዴ እነካለሁ። ከዛ የኛ አኮስቲክ ቤዝ ምናምን እነዚህ ስለማይመቹኝ እኔ ፒክድ ቤዝ ከዛ 1 2 3 4 5 6ኛ ላይ ያለው ማለት ነው። ይሄኛው መረጥኩኝ። አሁንም እወጣለሁ። እንደዚህ አድርጌ ነው የሚወጣው። ኦኬ ኤክስ እነካለሁ። አሁንም ደግሞ ከዚህኛው ለማውጣት ኤክስ እነካለሁ። ወጣሁኝ። ከዛ አያችሁ ሁለት ቻናል ሆነ ማለት እዚህ ጋር ይሄኛው ኦኬ ይሄኛው አንድ የድራም ቻናል ነው። የቅድሙ የሰራንበት ነው። ይሄንን የሰራንበት ማለት ነው። ከዛ ደግሞ አዲስ የመጣው ይሄኛው ሶሪ ያሰቀየኝ ይሄኛው ደግሞ ፒክድ ቤዟ አዲስ የምንሰራባት አድ ያደረግንባት ማለት ነው። ከዛ እዚህ ጋር እንደዚህ አድርገን መስራት ይቻላል። ከዛ ደግሞ ቦርዷ ላይ እነካና ለምሳሌ ፒክድ ቤዟን እንደዚህ አድርገን እንደ ኪቦርድ መጫወት ነው። ሶሪ ኦክቴቫ ትንሽ ቀጠን አለ። እንደዚህ እያደረጋችሁ መስራት ይቻላል። ግን ይሄኛው ስልክ ላይም ስለሆነ ብዙም ደግሞ ባር ኳንታይዘር ምናምን ስለሌለ ኪቤዝ ስላልሆነ ይሄ ፒክድ ቤዝ እየቀዳን ስለሆነ ኤዲት እያደረግን እንቀጥላለን ማለት ነው። ከዛ ይሄንን እነካለሁ ቦርዷን የፒክድ ቤዝ ፊት ለፊት ያለችው እቺኛው ማለት ነው። እቺኛው ነካዋት ኤዲት ይላል። አሁንም ኤዲት ከዛ ኪቦርድ ቤዝ ቦርድ ያመጣል። እሺ እንቀጥላለን። ፒክድ ቤዝ ላይ ቦርዷን አንዴ ነክተን እንገባለን። ኤዲት እንላለን። ከዛ እዚህ ጋር የፈለግነውን ቤዝ ላይ መፍጠር ማለት ነው። አሁን ለምሳሌ እኔ ምን መፍጠር ፈለግኩኝ። እሺ ዝም ብዬ ራንደምሊ ልምረጥ ለማሳየት ብቻ ስለሆነ እዛ ጠፋባችሁ አስባሳ ከዛ እንደዚህ እያደረግን እንሞላለን። ያለፋል ግን ብዙ
ኦኬ አሁን ትንሽ የሚያምር መሰል ያስጠላል። ጀስት ለማሳየት ብቻ ስለሆነ እሺ እንቀጥል። አሁንም ምን ይቀራል? ቤዝ ለምሳሌ አድርገን ሰርተናል። እዚህ ጋር ቤዝ የሚላለ ቤዝ ሞልተናል። ድራምስ አዳርገናል። ሶሪ ቤዝ ሰርተናል። ድራምስ አዳርገናል። ከዛ የቀረው ምንድነው? ኮርድ አድ ለማድረግ አሁንም ፕላስ ምልክቷን መጫን። እዚህ ጋር ቅድም የመረጥንባት ሄደችው እሷን አንድ ጊዜ መንካት። ከዛ ድራምስ ላይ አይደለም የምንገባው፣ አሁንም ኢንስትሩመንት እዛ መግባት። ከዛ ኪቦርድ ይምላል እሷን መንካት። ከዛ ሌላ ምንድነው? ኤሌክትሪክ ይምላል እዚህ ጋር። ከዛ እሷን ከቦርዱ በፊት እዚህ ጋር እንደዚህ ያደረጋችሁ ድምፁን አጀስት ማድረግ ትችላላችሁ። እዚህ ጋር ኦኬ፣ እዚህ ጋር ማለት ነው። እዚህ ጋር አንዴ ስነካው ምን ያደርጋል? እንደዚህ ያደርግልኛል። ከዛ እዚህ ጋር ድምፁን ለየብቻ እንደዚህ መቆጣጠር ይችላል። ዋናውን ደግሞ አሁን የሶስት አይደል የመረጥነው፣ የሶስቱንም ደግሞ እዚህ ጋር ማስተር በምለው ላይ እንደዚህ ከፊት ያለው እቺትን ቦታ የነካትና እዚህ ጋር ማስተሩን ኮንትሮል ማድረግ ይችላል እዚህ ቦታ ብቻ። ከዛ ሌላኛው ከታች ያለው ሶስቱ አሁን አዲስ የመረጥናቸው ናቸው። ስለዚህ የኮርዷን ትንሽ እዚህ ጋር ቮልዩም ማለት ነው እዚህ ጋር መጠቀም ይቻላል። እዚህ የኛውን ሼክ በማድረግ እንደዚህ በማድረግ ማለት ነው። ከዛ አሁንም እዚህ ጋር ኤሌክትሪኩ ፊት ለፊት እዚህ ጋር ማለት ነው አንዴ እነካለን ክሊፕ። ከዛ እኩል መሆን አለበት እዚህ ጋር ይሄኛው ማለት ነው። አሁንም እሷን አንዴ መንካት ኤዲት ማለት። ከዛ እዚህ ጋር እንሞላለን ከፊት ማለት ነው። ከዛ እንደዚህ ጫናለው ወደፊት እገፋዋለሁ ማለት ነው። ከዛ እንደዚህ አድርጌ እዚህ ጋር ደግሞ ሲኤፍ ልበል ዝም ብዬ ለማሳየት ነው። የሆነ ነገር እየሆነልኝ ነው። ምንም አይልም፣ ይሻላል። ከባዶ ይሻላል ይባላል። አሁን ይሄ ትንሽ ድምፁ ኦኬ፣ የቤዙ ድምፅ ትንሽ አነሰ። ቤዙን ከፍ ላድርገው። ኦኬ፣ ድምፁን እዚህ ጋር ያያችሁ ከፍ አድርኩት ነው። ኦኬ፣ ቤዙ ላይ ኤዲት ማድረግ ያለብኝ ነገር ምንድነው? እዚህ ጋር ኮርዱ ኤፍ ላይ ስለሚያርፍ የቤዙ መጨረሻ ኪ ኤፍ ላይ ማረፍ አለበት። የዚህ ጋር ማለት ነው። ሲ የነበረውን ኤፍ ላይ አሽከርከርኩት። ከዛ ኤዲት ያደረጉትን ፓውዝ ፕሌይባክ ምናምን ያደረጋችሁ ብታስተካክሉ አሪፍ ነው። ከዛ ፓድ ጨምርና አበቃለሁ አሁን የዛሬውን ትምህርት። ከዛ ፕላስ እጫናለሁ ፓድ ለመጨመር ስትሪንግ አይነት ነገር ነው። ከዛ ኢንስትሩመንት አሁንም ከዛ የት ነው ያለው? እዚህ ጋር ፓድ የሚላለ እዚህ ጋር ራሱ ኦርኬስትራል ከምለው በታች ፓድ። ከዛ ድሪምስ የሚላለ እኔ የሚወደው እዚህ ጋር ይሄኛው ይመቸኛል። ኦኬ ዙም አውት እናድርግ። ከዛ ድሪምስ የሚለው መጥተዋል። ትንሽ የድምፁን እዚህ ጋር ዝቅ እናድርግለት። ከዛ ሙሉውን በሴን ጨርስ እሱ ጋር እዚህ ጋር ሶሎ እያደረጋችሁ ብቻውን መስማት ትችላላችሁ የፈለጋችሁት። ለምሳሌ ኮርዱን ብቻ ልስማ ብል እዚህ ጋር ኮርዱ ቻናል ላይ ሶሎ ማብራት ትችላላችሁ።
ኦኬ እሺ ከዛ ገብቶላቸዋል ብዬ አስባለሁ። ድሪም ሳይ ሶላር አድርግ። ኦኬ ድሪምስ ላይ ማለት ፓድ ላይ እዛ እንስማ እስኪ። ኦኬ ያምራል። እሺ ሌላኛው ምን እናድርግለት? ትንሽ በ2 ደቂቃ ውስጥ ፒያኖ ምን አይነት ፒያኖ ካላችሁ፣ ኦኬ እንደዛ ነው የሚመረጠው። ሶሪ ላጥፋው እስቲ ይሄን ቻናል። ስለዚህ ነገር ወደፊት የምናየው ነው ቻናል ማጥፋት። እሺ ፕላስ ላለ አሁን ከዛ ኢንስትሩሜንት ከዛ ቅድም ጊታር ነበር ፓድ ምናምን ስንጠቀም ነበር። አሁን ደግሞ ኪቦርድ ውስጥ እንገባለን። ከዛ ኪቦርድ ውስጥ እሺ ግራንድ ፒያኖ እንፈልግ። ጊታር ግራንድ ፒያኖ ከዛ ከመረጥኩኝ በኋላ ግራንድ ፒያኖ የሚል እዚህ ጋር መጣልኝ። እስቲ ላሽከርክረው። ከዛ ኤዲት እላለሁ። አሁንም እሱ ጋር ኤዲት ሶስተኛ ለማለት ነው። ሶስተኛ መስመር ላይ 3 ይላል። ከዛ 3 እና 2 እንበል እስቲ። ከዛ ደግሞ ኤፍ ላይ ከዛ ድምፁን ቀነስኩኝ ማለት ነው። እዚህ ጋር እንደዚህ ነበር። ወደዚህ አካባቢ ያደረኩት ሰማሁን። ቆንጆ ነው። አሪፍ ቆይታ እንደሚሆን አልጠራጠርም። የመጀመሪያ ቪዲዮ ነው። ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። ሰብስክራይብ እያደረጋችሁ አብረን እንቀጥላለን። ኮሜንት ላይ ያልገባቸውን ሀሳብ ጽፉልኝ፣ ደስ ይለኛል። አመሰግናለሁ። ቸር ቆዩልኝ።